במבצע עם כלבי אנחנו פרצנו גם לראשונה እነሱ ሊያጠፉን ምለው ተነሱ፣ እኛም አስወገድናቸው አሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፍተኛ የኢራን የኒኩሌር ሳይንስ ተመራማሪዎችን ከገደሉ በኋላ። במבצע עם כלבי אנחנו פרצנו גם לראשונה በኢራን የኒውክሌር መርሃ ግብርና የሚሳኤል ማከማቸት ዋና ተዋናይ የነበሩ ከፍተኛ ሳይንቲስቶችን አስወግደናቸዋል። እኛን ሊያጠፉን ሲሰናዱ የነበሩ የዚሁ የአቶሚክ ቦምብ መሳሪያ ከፍተኛ ተሳታፊዎች ከዚህ በኋላም አይኖሩም። እስራኤልና አሜሪካ እንዳሁኑ በይፋ በቴህራን ላይ ጦርነት ከመክፈታቸው በፊት ኢራን ከፍተኛ የኒኩሌር ሳይንቲስቶች ተገድለዋል። ግድያውና አሟሟታቸው ሚስጥራዊ ነበር። ኢራን ትመካባቸው የነበሩት የኒኩሌር ተመራማሪ ማሶድ አሊ ሞሐመዲ ከመኖሪያ ቤታቸው ሲወጡ ቦምብ ተወርሮባቸው ሕይወታቸው አለፈ። በዚያው ሰሞን ማጅድ ሻህሪያሪ የተባሉ ሌላ ከፍተኛ የኢራን የኒኩሌር ሳይንቲስት ወደ መኪናቸው ሲገቡ መኪናዋ ላይ የተጠመደው ቦምብ ፈንድቶ እሳቸውም ተገደሉ። ከሁለት ዓመታት በኋላ ሙስጠፋ አህመዲ ሮሻን አሁንም ከፍተኛ የኢራን የኒኩሌር ተመራማሪው መኪናቸው ውስጥ በተጠመደ ማግኔቲክ ፈንጅ የሟች ባልደረባቸው ጣፋንታ ደረሳቸው። በመኪና ውስጥ የተጠመደው ቦምብ ከርቀት የሆኑ ገዳዮች የሚጠቀሙበት ነው ከማለት ውጭ የኢራን ባለስልጣናት ማን ነው ገዳዩ ለሚለው መልስ አላገኙለትም። በተጠና በሚመስል አኳኋን በወራትም በዓመታትም ልዩነት የኢራን ከፍተኛ የኒኩሌር አበልጻጊ ሳይንቲስቶች ግድያው ቀጠለም። ሞሴን ፋክራዛዴህ የተባሉ አራተኛው የኢራን የኒኩሌር ከፍተኛ ተመራማሪ ሲገደሉ ግን ከሰውየው ግድያ ይልቅ ከሞቱ አሟሟቱ የሚለው ነገር መነጋገሪያ ሆነም። ከሟች ሳይንቲስቱ መኪና ጋር እጅግ በረቀቀና ውስብስብ በሆነ መልኩ በመኪናው ጋር ተጣብቆ በተሰራ ጠመንጃ ገዳዮቹ ከርቀት በሳተላይትና በሰው ሰራሽ አስተውሎት ተጠቅመው ገደሉት የሚለው አነጋጋሪ ሆነ። ለመሆኑ ከርቀቱ ነው ከፍተኛ የኒኩሌር ሳይንቲስቶችን ሕይወት የሚቀጥፉት እነማን ናቸው የሚለው ግን መልስ ሳያገኝ ቆየ። እነዚህ የኢራን የኒኩሌር ሳይንስ ከፍተኛ ተመራማሪዎች አንዳንዶቹ ከመኖሪያ ቤታቸው ሲወጡ፣ ሌሎቹ ደግሞ ወደ መኪናቸው ሲገቡ በረቀቀ ቴክኖሎጂ በፍንዳታ የተገደሉ ናቸው። ዓለም አቀፍ የዜና አውታሮች ዛሬ አንድ የኢራን ከፍተኛ የኒኩሌር ሳይንቲስት ማንነቱ ባልታወቀ አደጋ ጣይ ተገደሉ፣ ከዚህ በፊትም ሌላ የሀገሪቱ የኒኩሌር ሳይንስ ከፍተኛ ተመራማሪ በተመሳሳይ መንገድ መገደላቸው ይታወሳል እያሉ ሲዘግቡ ከርመዋል። ገለልተኛ ነን የሚሉት ሚዲያዎች የእነዚህን የኒኩሌር ሳይንስ ተመራማሪዎች ግድያ ሲዘግቡ በሟቾቹ ላይ ጥቃቱን ማን እንዳደረሰውና ለምን እንደተገደሉ በግልጽ የታወቀ ነገር የለም እያሉ ሲዘግቡ 10 ዓመታት ተቆጥረዋል። በእርግጥ ኢራን ተጨባጭ የገዳዮቹን ማንነት ለመለየት ብትቸገርም የኒኩሌር ሳይንቲስቶቹ በተገደሉ ቁጥር ዛሬም በእስራኤል ሌላ እንቁ የኒኩሌር ተመራማሪ ናጠው ከማለት ቦዝን አታውቅም። ፕሬስ ቲቪን የመሳሰሉ የኢራን ቴሌቪዥን ጣቢያዎች የኢራን አቶሚክ ኃይል ድርጅት ኃላፊና እውቁ የዘርፉ ተመራማሪ ዛሬ ተገድለዋል ብለው ከዘገቡ ከቀናት በኋላ ዛሬም ሌላኛው የኢራን የፊዚክስና የኒኩሌር ተመራማሪ ዳግም ተገድለዋል ብለው ይዘግባሉ። እነዚህን እንቁ የሀገር ሀብት ሙያተኞችን ያሳጣችን እስራኤል ናት የሚለው ነገርም አብሮ ሲነሳ ቆይቷል። የሟች የኒኩሌር ሳይንስ ከፍተኛ ተመራማሪዎችን ምስሎች በአደባባይ ይዘው የወጡ ኢራናውያን ሁሉ ሞት ለእስራኤል የሚለውን እርግማን ተቀባብለው ሲመለሱ ከርመዋል። ኢራን የገዳዮቹን ማንነት በግልጽ በመረጃ ባታስደግፈውም በእርግጥ የዚህ ሁሉ ድርጊት ፈጻሚ እስራኤል መሆኗን ተጠራጥራ አታውቅም። አሁን ግን እስራኤል ራሷም ኢራን ከፍተኛ የኒኩሌር ተመራማሪዎችን ስገድል የቆየሁት እኔ ነኝ ስትል አምናለች። במבצע עם כלבי אנחנו פרצנו גם לראשונה የኢራን የኒውክሌር ማብለያ ጣቢያዎችን አውድመናቸዋል። የባለስቲክ ሚሳኤል መሰረተ ልማቶቻቸውንም ጥቃት አድርሰንበታል። በኢራን የኒውክሌር መርሃ ግብርና የሚሳኤል ማከማቸት ዋና ተዋናይ የነበሩ ከፍተኛ ሳይንቲስቶችን አስወግደናቸዋል። እኛን ሊያጠፉን ሲሰናዱ የነበሩ የዚሁ የአቶሚክ ቦምብ መሳሪያ ከፍተኛ ተሳታፊዎች ከዚህ በኋላም አይኖሩም። በተፋፋመው ሰሞነኛው የመካከለኛው ምስራቅ ውጊያ ተገደሉ የተባሉ ሌላ ከፍተኛ የኢራን የኒኩሌር ሳይንቲስት ኃላፊነትን እኛ እንወስዳለን ብለዋል ፕሬዝዳንት ቤንጃሚን ኔታንያሁ አራስ ነብር ሆነው።
ታስኒም የተባለው የኢራን የዜና አገልግሎት በሰሞነኛ ዘገባው እንዴት ያሉ ስመጥር የኒኩሌር ሳይንቲስቶቿን ኢራን አጣች ሲል ጽፏል። በተለይም መህዲ ቴራንችና ፈረደወይን አባሲን ማጣት ለኢራን ከፍተኛ ሐዘን ነው ሲል የተመራማሪዎቹን ምስል ከዘገባው ጋር አያይዞ አውጥቶታል። ፈረደወይን አባሲ የኒኩሌር ተመራማሪው የኢራን የምክር ቤት አባልም ነበሩ ሲል አክሏል ዘገባው። ፕሬዝዳንት ናታንያሁ አዎ እስራኤል ናት የኢራን የኒኩሌር ከፍተኛ ተመራማሪዎችን ያስወገደቻቸው ካሉ በኋላ የኢራን የዜና አገልግሎት ታስኒም በተለይ ሁለቱ ሟች ተመራማሪዎች ሲል ሚናቸውን አጉልቶ ከጻፋቸው መካከል ቴራንች ሁለተኛው ናቸው። ሙሐመድ መህዲ ቴራንቺ የኢራን ነፃ እስላማዊ ዩኒቨርሲቲ ፕሬዝዳንትም ነበሩ። የፊዚክስ ሊቅና አሜሪካ ብሔራዊ የደህንነት ፖሊሲን የሚጻረሩ ሰው ብላ መጋቢት 2020 ላይ ስማቸውን ካሰፈረቻቸው ጥቂት ተፈላጊ ሰዎች አንዱ ነበሩ ይላል ዘገባው። የኒኩሌር ምህንድስናው ዳይሬክተር አብዱል ሐሚድ ሚኖችህር የዩኒቨርሲቲ ተቋማትን የምርምርና የትምህርት ክፍል እያዘመኑ የእስራኤል ሌላኛው የግድያ ሰለባ ናቸው ብሎ ሟች 3 እያለ ዘገባው ጽሑፉን ማስነበቡን ይቀጥላል። እነ አህመድ ረዛ ዞል ፋጋሪ፣ እነ አሚር ሆሴን ፋጋሂሂ፣ ሳይድ ቦርጅ እያለ ሌሎች 3 ሟቾችንም ዘርዝሯል። የቅርብ ጊዜ የእስራኤል ስውርና ረቂቅ ግድያ ሰለባዎቹ ሞታሌብ ዛዴህ፣ ማንሱር አስጋሪና አሊባካሆይ ክትሪሚም በማለት ኢራን ያጣቻቸውን ከፍተኛ የኒኩሌር ሳይንቲስቶች ቁጥር 9 ያደርሰዋል ዘገባው። ሰሞኑን የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ የአቶሚክ ፕሮጀክት ከፍተኛ ተመራማሪውን ኢራናዊ አስወግደነዋል ያሉት ሲጨመር የሟቾቹ ቁጥር 10 ይደርሳል። ከፍተኛ የኒኩሌር ሳይንቲስቶቹን ብቻ እንዲው ለማሳያ ጠቀስኩ እንጂ የሟቾቹ ቁጥር ይሄ ብቻ እንዳልሆነ እወቁልኝ ብሏል የኢራን የዜና አገልግሎት ታስኒም። ቲአርቲ ወርልድ የተሰኘው የዜና ማሰራጫ በእስራኤል ሰሞነኛ ጥቃት የተገደሉ ከፍተኛ የኢራን ወታደራዊ ጀነራሎችና የኒኩሌር ተመራማሪዎች እነማን ናቸው ሲል ባቀረበው ዘገባም ይህንኑ ጉዳይ አፍታቶታል። የእስራኤል መከላከያ ለኢራን የኒኩሌር ግንባታ መሳካት ወሳኝ ነበሩ በሚል ካስወገደቻቸው 9 የኒኩሌር ሳይንቲስቶች ከፍተኛ ተመራማሪዎች በተጨማሪ ሌሎች የዘርፉ ሙያተኞችም አሉበት ይላል ቲአርቲ ወርልድ በዘገባው። በዚህ አጭር ጊዜ ውስጥ ጨካኙን ገዢ ካሚኒን አስወግደናቸዋል። ሌሎች ለሽብር አገዛዙ ከፍተኛ ምርኩዝ የሆኑ ባለስልጣናትና ሙያተኞችንም አጥፍተናቸዋል። አሮጌውን አምባገነን እስከ ወዳኛው ሸኝተናል። የአብዮታዊ ዘቡ አሸንጉሊት አዲሱ አምባገነን ሙጂታባም አሁን በአደባባይ መታየት አይችሉም። ለኢራን ሕዝብ የማስተላልፈው መልእክት አለኝ። ነፃነታችሁን አውጃችሁ ሕይወታችሁን በሰላም የምትመሩበት ቀን በእጅጉ ተቃርቧል። እኛም ከእናንተው ጎን ነን። አሁን እኛ እያገዝናችሁ ነው። በመጨረሻም ግን ውሳኔው በእናንተ ላይ ነው የሚያርፈው፣ በእጃችሁ ነው። በድምሩ የኢራን ከፍተኛም ከዚያ በታች ያሉ ሟች የጥቃቱ ሰለባዎች ሳይንቲስቶች ቁጥር ወደ 14 ይጠጋል ይላል ዘገባው። የእስራኤል መከላከያ ባወጣው አጭር መግለጫ ደግሞ የእነዚህ የኒኩሌር ከፍተኛ ተመራማሪዎችና የቴህራን ከፍተኛ ወታደራዊ መኮንኖች መወገድ የእስላማዊ ዘቡ አምባገነናዊ አገዛዝ ፀሐይ እየጠለቀች ለመሆኑ ማሳያ ነው ሲል ዝቷል። የኢራን መከላከያ ይህም ቢልም ናታንያሁ ኢራን አሁን የድሮ ኢራን አይደለችም፣ ክፉኛ ተጎድታለች ብለው መግለጫ ቢሰጡም ድብደባውን ያቆመ የኢራን ሚሳኤል ግን በተግባር አይታይም። አሁንም የኢራን ሚሳኤሎች የአሜሪካ ወታደራዊ መነሻ የሆኑ የጎረቤት መካከለኛው ምስራቅ ሀገራትን እየተምዘገዘጉ ጥቃታቸውን ቀጥለዋል። እስራኤላውያኑም ናታንያሁ እንዳሉት ኢራን ተዳክማ ከአደጋ ጊዜ የክፉ ቀን የምድር ቤት መጠለያ መውጣት አልቻሉም። ቴልአቪቫውያኑ የምድር ቤት ፎቅ ስር በሰቀቀን ተሰባስበው የእስራኤል ሰማይም የስጋት ደመና አንዣቦበት ሀገሬው ሁሉ ስለ ነገ እርግጠኛ መሆን ተስኖታል። ወዲህ ደግሞ ኢራን እስከ 50 በመቶ ድርሻ ያለውን የዓለም የነዳጅ ምርት መተላለፊያውን ዘግተው ትቆይ ይሆን የሚለው ስጋት የመካከለኛው ምስራቅን ውጊያ አፍንጫ ሲመታ አይን ያለቅሳል መልክ እያስያዘው ነው። ወዲያ ደግሞ የኒኩሌር ቦምብ ግንባታ አጠናቀው ክምችት ካላቸው 9 ሀገራት መካከል አንዷ የሆነችው ሰሜን ኮሪያ መጣው ያለች ይመስላል። ለወትሮውም ከዚያ ማዶ ጠብ አድርሰኝ ይወዳሉ የሚባሉት የሰሜን ኮሪያው አምባገነን ኪም ጆንግ ኡን እስካሁን በውጊያ በቀጥታ ፒዮንግያንግን ባይከቷትም መሳሪያ ማቀበሉ ላይ ግን አሉበት እያለች ነው ዋሽንግተን። ኪም ጆንግ ኡንም ሀገራቸውን ወደ ተፋፋመው የቀጠናው ቁርቁስ ለማስገባት ሰበብ ያገኙ ይመስላል። ትላንት ባሰፈሩት አጭር የማህበራዊ ሚዲያ መልእክት አሜሪካ ከጎረቤት ሀገር ደቡብ ኮሪያ ጋር አብራ የሁለትዮሽ ወታደራዊ ልምምድ ስታደርግ እያየው ነው፣
ይህንን ካላቆመች የምንሰጠው ያጸፋ እርምጃ ታይቶ የማይታወቅ ይሆናል እያሉ ነው። የተወደዳችሁ የመቅረዝ ሚዲያ ታዳሚያን ለዛሬ ያዘጋጀነው ዜና ትንታኔ አብቅቷል። ሌሎች ወቅታዊ መረጃዎች እንደለቀቅናቸው እንዲደርሷችሁ መቅረዝ ሚዲያን ላይክ፣ ሸር እና ሰብስክራይብ በማድረግ ይከተሉን። ጤና ይስጥልን።